የአደባባይ ሰልፍ በኦሮሚያ ከተሞች የ12ኛ ክፍል መልቀቂያ ብሔራዊ ፈተናና የጦርነቱ ጫና በአማራ ክልል የፌስቡክ ጥቅምና ጉዳቱ ውይይት የኢትዮ አሜሪካውያን ድምፅ ያልናቸውን 4 ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በኦሮሚያ ክልል በሚገኙ 19 ከተሞች ዛሬ የኢትዮጵያ መንግስትን የሚደግፉ የአደባባይ ሰልፎች ተደረጉ። በየከተሞቹ አደባባይ የወጣው ህዝብ የኢትዮጵያ መንግስት በአሸባሪነት የፈረጃቸውን ህዝባዊ ወያኔ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ጦር ኦነግ ሸኔን አውግዘዋል። ለኢትዮጵያ መከላከያ ሰራዊት ድጋፍ ለመስጠት ቃል ገብተዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የኦሮሞ ነጻ አውጪ ጦር አዲስ አበባ አካባቢ መሽጓል እየተባለ የሚናፈሰውን ዘገባ የሐሰት ፕሮፓጋንዳ በማለት አጣጥለው ነቅፈውታል። ተመሳሳይ ሰልፎች ሰሞኑን ይቀጥላሉ ተብሏል። የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝር ዘገባ አለው። ሰሞኑን በየክልሎችና የፌደራል መንግስት የታወጀውን የክተት ጥሪውን በመቀበል የኢትዮጵያን ሉዓላዊነት እናስከብራለን የሚልም መልእክት ያስተጋባው ሰልፉ የመንግስትን አቅም የሚያጠናክሩ የተለያዩ ድጋፎች የተደረገበትም ነው ተብሏል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ስለ ሰልፉ ዓላማ በተለይም ለዶይቼ ቬለ እንደገለጹትም ዛሬ ለክልሉ በቀጥታ ተጠሪ ከሆኑ 19 ከተሞች ውስጥ ነው የተካሄደው። ዋናው ዓላማ ትላንትና በትግላችን የጣልነውን ጁንታ ዛሬ በተባበረ ክንዳችን ግብአተ መሬቱን እንፈጽማለን፣ ለዙም ዝግጁ ነን፣ የኢትዮጵያን አንድነትና ቀጣይነት ለማረጋገጥ ከመከላከያ ጎን ነን የሚሉ ዓላማን ማዕከል አድርጎ የኢትዮጵያን የውስጥና የውጭ ጠላቶችን ለመቃወም ኢትዮጵያን ብልጽግና ለማረጋገጥ ለዛም አስፈላጊውን መስዋዕትነት ለመክፈል ከመንግስት ጎን መሆናቸውን መልእክትን አንግቦ የተካሄደ ሲሆን የሰሜን ኢትዮጵያው ጦርነት በሀገር ውስጥ ኃይል ብቻ የሚደረግ አይደለም ያሉት ኃላፊው ሰልፉም ይህንኑን አገናዝቦ መካሄዱን አመልክተዋል። የኢትዮጵያን መዳከም የሚፈልጉ የፖለቲካ ኃይሎችና አገሮች ስላሉ ከነሱም ጭምር ነው እየተዋጋን ያለው ነው። ጠቅላይ ሚኒስትሩ እንደገለጹት ነጮች ጭምር ነው እየተዋጉ ያሉት ማለት ነው። ስለዚህ የኢትዮጵያን አንድነት የኢትዮጵያን ቀጣይነት የምናረጋግጠው በዜጎቿ ስለሆነ ትናንትም ኢትዮጵያ ብቻዋን ቁማ ተፋልማ ነው ነቷን ያስቀጠለች ስለሆነ ዛሬም ያ የታሪክ ስንቅ አለን ብሎ ተሞ ተነስቶ የሀገሩን ሉዓላዊነት አንድነት ለማረጋገጥ የተካሄደ ሰልፍ ስለሆነ ይሄኛውን የሚያመለክት በአጠቃላይም 19 ከተሞች ላይ ተካሂዶ የዋለው ሰልፉ ያለ ጸጥታ እንከን መጠናቀቁም ተገልጿል። ሰሞኑን በአዲስ አበባ ዙሪያ በማንኛውም ጊዜ ታጣቂዎች ጥቃት ሊያደርሱ ይችላሉ ተብሎ መነገሩም ፍጹም ሐሰትና መሬት ላይ የሌለ ብለውታል አቶ ኃይሉ። በዚህ አካባቢ የስጋት ቀጠናዎች አሉ የሚባለው ጠላቶቻችን በፕሮፓጋንዳ ሊያሸንፉን ይፈልጋሉ። ይህንን ጨምሮ የምዕራባውያን ሚዲያ ያ የፕሮፓጋንዳው አካልም ስለሆነ ነው እንጂ ተጨባጭ እውነታው መሬት ላይ ያለው ይሄን አይደለም። በክልሉ ታጥቆ የሚንቀሳቀሰው ሸኔ ያሉት የኦሮሞ ነጻነት ሰራዊት አንድም ይዞ ያለው ስፍራ የለም ሲሉም ወግተዋል። ህዝቡ አካባቢውን ነቅቶ እንዲጠብቅ ከጸጥታ አካል ጋር አንድ ሆኖ እንዲሰራ የማደራጀት ስራ እየሰራን እንገኛለን። ከዚህም ባለፈ የጸጥታ ኃይላችን ኦፕሬሽን ስራ እያካሄደበትም ስለሆነ ሸኔ አልፎ አንዱን ቀበሌ እየለቀቀ እየሸሸ አንዱ እያጠቃ የሚሄድበት አካባቢ ካልሆነ በስተቀር አንድም ቀበሌ ተቆጣጥሮ ያለበት ሁኔታ የለም። ሰልፉ የሰዎች መሰባሰብን የሚከለክለውና ትናንት በህዝብ እንደራሴዎች የጸደቀው የአስቸኳይ ጊዜ አዋጁን ምን ያህል በግንዛቤ ውስጥ ያስገባ ነው የሚል ጥያቄም አቅርበንላቸው አስቸኳይ ጊዜ አዋጅ የታወጀው የኢትዮጵያን ቀጣይነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያ የተነሱባትን የውጭና የውስጥ ጠላቶችን ለመመከት መንግስት ተጨማሪ ጉልበት እንዲያገኝ ታስቦ የታወጀ ስለሆነ የኢትዮጵያን ሉዓላዊነት ለማረጋገጥ የሚወሰደው ማንኛውም እርምጃ የህዝቡ ድጋፍ፣ የህዝቡ አንድነት ከመቼውም ጊዜ ስለሚያስፈልግ አቅም ለመጨመር የታወጀ ነው እንጂ የአካባቢውን ጸጥታ፣ የአካባቢውን ሰላም፣ የአካባቢውን ደህንነት የሚያስጠብቅ ህዝቡ ራሱ መሆኑን ያረጋገጠበት ሰልፍ ስለሆነ ያለምንም የጸጥታ ችግር ተካሄደ ነው። በኦሮሚያ ውስጥ የሚካሄደው ሰልፉ ነገና ከነገ በስቲያም በዞኖች አስተባባሪነት በተለያዩ የወረዳ ከተሞች ላይ እንደሚካሄድም እቅድ መያዙ ተገልጿል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አማራ ክልል ከሚገኙ 357 የሁለተኛ ደረጃ ትምህርት ቤቶች መካከል በ12ቱ የ12ኛ ክፍል ብሔራዊ ፈተና እንደማይሰጥ የክልሉ ትምህርት ቢሮ አስታወቀ። ጦርነት በሚደረግባቸው በምስራቃዊ አማራ አካባቢዎች 33 ሺህ የሚሆኑ ተማሪዎች ለአገር አቀፉ ፈተና አይቀመጡም ተብሏል። ፈተናው ከመጪው ሰኞ ጥቅምት 29 እስከ ህዳር
2 ሐሙስ ድረስ ይሰጣል። አለምነው መኮንን ዝርዝር ዘገባ አለው። በአማራ ክልል ፈተናውን ለመውሰድ በመደበኛውና በግል መርሃ ግብሮች በ357 ሁለተኛ ደረጃ ትምህርት ቤቶች የሚገኙ 164107 ተማሪዎች የተመዘገቡ ቢሆንም በምስራቅ አማራ ባለው ጦርነት ምክንያት 112 ትምህርት ቤቶች ተማሪዎቻቸውን እንደማያስፈትኑ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ሙላው አበበ ለዶቼ ቬለ ተናግረዋል። እነዚህ ተማሪዎች ተመዝግበው ነው ሲተባበቁ የነበረው። ነገር ግን አሁን በዚህ በተፈጠረው የጸጥታ ችግር ምክንያት በተለይ ደቡብ ወሎ እና ደሴ ከተማን የሰሜን ወሎና ዋግምራ እና 2 ወረዳዎች ሰሜን ጎንደር ላይ እነሱን ጨምሮ 357 ትምህርት ቤቶች ናቸው የነበሩ የሚያሰጡት። ከዚህ ውስጥ ወደ 112 ትምህርት ቤቶች ፈተናውን አይወስዱም። በመሆኑም በተፈጠረው ጦርነት ምክንያት ለፈተናው ከተመዘገቡት ተማሪዎች መካከል 32940 ተማሪዎች ሰሞኑን በሚሰጠው ብሔራዊ ፈተና እንደማይቀመጡ ነው ምክትል ቢሮ ኃላፊው አቶ ሙላው ያመለከቱት። 32000 የሚሆኑ ተማሪዎች ፈተና አይወስዱም። ከጥቅምት 29 እስከ ህዳር 2 ይወስዳሉ ብለን የምንጠብቃቸው ወደ 131000 የሚሆኑ ተማሪዎች ናቸው ተፈታኞች። በቅርብ ቀን ደግሞ ኦሮሞ ብሔረሰብ እንትን ላይ እነሱ አሁን ረዲ ፈተናውን አይወስዱም። በእርግጥ እነሱ ጋር ያሉት ተማሪዎች ቁጥሩ ዝቅተኛ ነው ቢባልም ግን ተማሪዎች እድሉን ነው ያጡት ብሎ መውሰድ ይቻላል። በጦርነቱ ምክንያት ፈተናውን ያልወሰዱ ተማሪዎች የተረጋጋ የሰላም ሁኔታ በሚፈጠርበት ጊዜ ያለምንም ቅድመ ሁኔታ ፈተና ተዘጋጅቶ የሚፈተኑበት ሁኔታ እንደሚኖር ከባለድርሻ አካላት ጋር ስምምነት መደረሱንም ገልጸዋል። የአመራሩ ጋር ውይይት አድርገን ፈተናውን መስጠት የማይቻልባቸው ናቸው በሚል ከሀገር አቀፍ ፈተናዎች ኤጀንሲ ጋራ ከትምህርት ሚኒስቴርም ጋራ ሀሳቦችን አቅርበን ደጋግመን ከትምህርት ሚኒስቴር ጋርም ውይይቶችን አድርገን እነዚህ ተማሪዎች በሚቀጥለው ሰላም በሚሆንበት ጊዜ ተመሳሳይ ፈተና ተፈትነው እንደነዚህኞቹ ተማሪዎች እድሉን ማግኘት እንደሚገባቸው እሱን ተማምነናል። የራሳቸው በጀት ነው ለዚህ የሚመደብላቸው አለ። ይህንን ይዘን እናዘጋጃለን። ባለፈው ዓመት በፈተና ወቅት የታዩ ክፍተቶች እንደማይደገሙ ትኩረት ይሰጣልም ብለዋል። ከጸጥታ ኃይሉ ጋራ ከተማሪ ወላጆች ተወካዮች ጋር ከፍትህ አካሉ ጋር ከትምህርት ባለሙያው አመራሩ ጋር ከፈተና ክፍል ባለሙያዎች ጋር አመራሮች ጋር ይሄ በዚህ ዙሪያ ላይ አጠቃላይ ባለፈው ዓመት ጥንካሬያችን ድክመታችንን ስናይተን በዚህ ዓመት ያ እንዳይደገም በተለይ ደግሞ በዚህ ዓመት ያለው የጸጥታ ሁኔታው በጣም አስቸጋሪና አስጊ ሁኔታ ውስጥ ነው ፈተናውን የምንሰጠው። ይሄንን ስናደርግ ባለድርሻ አካላት ጠንካራ ክትትልና ቁጥጥር አድርጎ ፈተናውን ሰላማዊና በተረጋጋ መንገድ መስጠት አለብን በሚል ምክክር አድርገናል። በአማራ ክልል ለፈተናው የሚቀመጡ ተማሪዎች 131167 ሲሆኑ 123159 በመደበኛ 8008 ደግሞ በግል የሚፈተኑ ናቸው። ለፈተናው 3278 ፈታኞች፣ 1024 ተቆጣጣሪዎች፣ 255 የፈተና ጣቢያዎችና 1284 የጸጥታ አካላት መዘጋጀታቸውንም አቶ ሙላው ገልጸዋል። አለምነው መኮንን ለዶቼ ቬለ ራዲዮ ባህር ዳር። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጅ ከደነገገ ወዲህ በነፃ መገናኛ ዘዴዎች በተለይም በማኅበራዊ መገናኛ ዘዴዎች ላይ ጠንካራ ቁጥጥርና እርምጃ መውሰዱ አይቀርም የሚለው አስተያየት እየተጠናከረ ነው። ግዙፉ የማኅበራዊ መገናኛ ዘዴ ፌስቡክ ባለፈው ማክሰኞ የጠቅላይ ሚኒስትር አብይ አህመድን መልእክት ሁከትን የሚያባብስ በሚል ከሰረዘ ወዲህ ደግሞ መንግሥት የፌስቡክ ኩባንያን የህወሓት አጋር በማለት ወቅሶታል። አንዳንድ የፌስቡክ ተጠቃሚዎችም በመገናኛ ዘዴው ጥቅምና ጉዳት ላይ የተለያዩ አስተያየቶችን እየሰጡ ነው። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ሕግ ማስከበር ያሉትን ዘመቻ የዛሬ ዓመት መጀመሪያ ያወጁት በፌስቡክ ገጻቸው ነበረ። የአዲስ አበባ ወኪላችን ሰለሞን ሙጬ የተወሰኑ የፌስቡክ ተጠቃሚዎችን አነጋግሮ ተከታዩን ዘገባ ልኮልናል። ከቅርብ ቀናት ወዲህ በ10ና በመቶ ሺዎች የሚቆጠሩ የፌስቡክ ተከታይ ወዳጆች ያሏቸው የመገናኛ አውታሩ ተከታዮች ኢትዮጵያ ውስጥ አሁን ባለው ሁኔታ አገልግሎቱ ቢዘጋ ይሻላል የሚል ሐሳብ እያራመዱ ይገኛሉ። የመንግስት ኮሚኒኬሽን አገልግሎት ፌስቡክ የጠቅላይ ሚኒስትር አብይ አህመድን መልእክቶች ከገጹ በመሰረዝ ለህወሓት አጋርነቱን ማሳየቱን ገልጾ የመገናኛ አውታሩንም ኢትዮጵያ ውስጥ ግጭት እንዲባባስ የሚሰራ ብሎታል። አሁን ባለው ወቅታዊ ሁኔታ ስለ ፌስቡክ ሰዎች ምን ይላሉ?
ይላሉ። በአግባቡ ከተጠቀምክበት ይጠቅማል፣ ላልሆነ ነገር ደግሞ ከተጠቀምክበት ይሰራ ነው እንጂ ትርፍ የለውም። አሁን በሚከሰተው ሀገራዊ ወቅታዊ ሁኔታ የማይሆኑ ዘገባዎችን በሶሻል ሚዲያ የሚሰራጩትን በዛ ልክ እንትን የምትል ከሆነ አንተንም ወደ ቴንሽን ሊያስገባ ይችላል። የሆኑ ያልሆኑ የሚጻፍበት አለ። ትክክለኛ ግን መረጃ ለሀገር የሚጠቅም ለቤተሰብ የሚጠቅም መረጃ ማሰራጨት ከተቻለ ፌስቡክ ጠቃሚ ነው። ለጥሩ ነገር የተጠቀምንበት አይደለም። በተለይ አሁን ከወቅታዊ ጉዳይ ከጦርነቱ ከምኑ አንፃር የውሸት የሚተላለፍበት መንገድ ነው ያለው። ያልተያዘ ቦታ ተያዘ፣ ያልተገደለ ተገደለ ለማስተባበር ለጥሩ ነገር የሚጠቀምበት የለም። በአግባቡ ለተጠቀመበት ጠቃሚ ነው፣ በአግባቡ ለማይጠቀም ደግሞ ሀገር የሚያጠፋል የሚል በሁለቱም ሚዛን ነው የሚወስደው ማለት ነው። እዚህ ቁጭ ብለህ መረጃዎችን በአንድ ጊዜ ሼር የምታደርግበት የምትለዋወጥበት ስለሆነ ጠቃሚ ነው። እኔ ቢዘጋ ደስ ይለኛል። ምንም እንደምናደርፍበት አሁን ስማርትፎን ይዘን ከመዞር አሁን የኢትዮጵያ ምንድን ነው ያደረፈው? ሰው አደጋ ደርሶ ሰውን ከማንሳት በፊት መኪናውና የሞተውን ሰው ፋርን ፎቶ ፖስት የሚያደርግ ሄዶ ለመርዳት እንኳን ያለው ፍላጎት የለው። ለምሳሌ በውጮቹ ላይ ስትሄድ በራሳቸው ስም ነው ሙሉ አካውንት የሚከፍቱት። እኛ ሀገር ግን ፌክ አካውንት ይከፍትና በዚህ አካባቢ እንዲሆነ እዚሁ አንተ እዚሁ ሆነ አንተን ያውቃል ስላንተ ነገር ብዙ ነገር ፖስት ያደረገ አንተም ወደ መጥፎ ነገር እንድትገባ የሚያደርጉ ነገሮች አሉ። ስለዚህ ፌስቡክ አሁን በወቅታዊ ነገር ላይ ለኔም ለሌላውም ለህብረተሰቡ የሚጠቅም ነገር የለም። ፌስቡክ ራሱ ክሬት ሲደረግ ሙሉ መረጃዬን አድራሻዬን ሳስገባ ክሬት እንዲቀበል ቢያደርግ ጥሩ ነው ነው። በፌስቡክ ላይ የሚሰራጭ ፌክ ኒውስ ብለን የምንለው ነገር ይሄ ያልተረጋገጠ መረጃ በጣም ከመጠን በላይ በተለይ በዚህ ሀገር የሚስፋፋበት ሁኔታ ነው ያለው እና በሱ ምክንያት ብዙ ሰው ሲጎዳ ሲቸገር ብዙ ነገር ሀፕን ሲያደርግ አይተናልና ብዙ ጥቅሞች አሉት። ግን ጉዳቱ በዚህ ሀገር በተለይ በኢትዮጵያ ላይ ጉዳቱ አመዝኖ ይታየኛል ብዬ አስባለሁ። በጣም ፖለቲካ ተኮር፣ በጣም ሰው ከሰው ማጣላት ማጋጨት ላይ ተኮር ስለሆነ ፌስቡክን ሞሮለስ ቶታሊ ከማቆም ድረስ ደርሼም ነበረ እና ብዙ ሰዎች አውቃለሁ ቢዝነሳቸውን ያስፋፉበት ስራቸውን ያስፋፉበት ጥቅም አለው። ግን በዚህ ሀገር ላይ በተለይ ጉዳቱ በጣም አመዝኖ ይታየኛል። ፌስቡክ አይ ቲንክ ካምፓኒውም ጀምሮ ብዙ ችግሮች ያሉበት ድርጅት ነው እናውቃለን። ፌክ ኒውስ ያልተረጋገጠ ዜናን እንደፈለክ በቀላሉ መልቀቅ ትችላለህ፣ ማንም አያስቆምህም። ስለዚህ ጉዳቱ በጣም አመዝኖ ይታየኛል ብዬ አስባለሁ ማለት ነው። አሁን ባለው ሲቹዌሽን በተለይ ኢትዮጵያ ውስጥ ማን ነው ፌክ የሆነ ሀገር ለመበተን መረጃ የሚለቅ የሚለውን እሱን ትቶ የሚጠቅመው መረጃ መጠቀም ከቻለ ፌስቡክ ባይዘጋ መረጃ በነለዋወጥበት የተሻለ ነው። አንደኛ ቢዘጋ ኢኮኖሚካልም ከፍተኛ ኪሳራ አለው፣ ኮሙኒኬሽንህም በዚያው ልክ የወረደ ነው የሚሆነው። አሁን ዘመኑ ያው ብዙ ነገሮች በዴሊቨሪ ነው የሚመጡልህ። ከሱ አንፃር ጥቅሞች ታገኝበታለህ። ነገር የማባባስ ነገሮች አሉት። ብዙ ስድድቦች አሉ። ነገሩን የማረጋገብ ነገር አለ። አራግቦ በፖስተው ነገር አንተ እርስ በርስ እዚህ ትባላለህ እና ጉዳዩን የሚያጋግል ይመስለኛል። ቢዘጋ በሰዓት አሪፍ ነው ባይኔ። የፍትህ ሚኒስትሩ ጌዲዮን ጢሞቴዎስ ይህንኑ የፌስቡክ አጠቃቀምን ጉዳይ በተመለከተ ትናንት ከህዝብ ተወካዮች ምክር ቤት አባላት ጥያቄ ቀርቦላቸው ነበር። የአስቸኳይ ጊዜ አዋጁ የያዘውን ጭብጥ በተመለከተ ሲያስረዱ ተከታዩም ብለው ነበር። እነዚህ አውታሮች የሚንቀሳቀሱበትን መስመር ራሱ እስከ ማገድ፣ እስከ መዝጋት፣ እስከ ማቋረጥ የሚደርስ ስልጣንን የሚሰጥ ስለሆነ ያም እንደ አስፈላጊነቱ እርምጃ ሊወሰድበት የሚችልበት የህግ ማዕቀፍ ነው የአስቸኳይ ጊዜ አዋጅ። ሰለሞን ሙጬ ከአዲስ አበባ የዘገበው ነበረ። ወደ መጨረሻው የዜና መጽሔት ርዕሳችን እናልፋለን። ዩናይትድ ስቴትስ ውስጥ ለቨርጂኒያ ግዛት አገረ ገዥነት ባለፈው ማክሰኞ በተደረገው ምርጫ የወግ አጥባቂው የሪፐብሊካን እጩ ግሌን ዮንኪን አሸንፈዋል። ለበርካታ ዓመታት የዲሞክራቲክ ፓርቲ ፖለቲከኞች ሲፈራረቁበት የነበረውን ስልጣን አሁን የሪፐብሊካኑ እጩ ለመያዝ የበቁት ኢትዮጵያውያን አሜሪካውያንና ሌሎች አፍሪካ አሜሪካውያንን አስተባብረው ድምፃቸውን ለሪፐብሊካኖቹ በመስጠታቸው ነው ተብሏል። የኢትዮጵያውያን አሜሪካውያን ማህበረሰብ አባላት እንዳሉት መራጮቹ ለሪፐብሊካኑ ድምፅ የሰጡት ወይም ዲሞክራቶቹን ድጋፍ የነፈጉት የፕሬዝደንት ጆ ባይደን መስተዳድር በኢትዮጵያ ላይ ያደረሰውን ጫና ለመቃወም ነው።